እንደናችሁ ስማርት ዲጂታል ሰርቪስ እንግዲህ ለእናንተ በርካታ አገልግሎቶችን ሲሰጥ ቆይቷል። ነገር ግን አብዛኛው ሰው ስለ አንዱ አገልግሎታችን ብቻ ነው። ለምሳሌ አንዳንዱ የኤልኤምአይኤስ ፋይል ሙሉልን ይለንና ፓስፖርት እንደምንቀጥር አያውቅም፣ የኤምባሲ ቀጠሮ እንደምንሰጥ አያውቅም፣ ትኬት እንደምንቆርጥ አያውቅም። እነዚህ ነገሮች አሉና ግን ስማርት ዲጂታል ሰርቪስ በአጠቃላይ ምን ስራዎችን ይሰራል የሚለውን እንደው ለእናንተ ለመግለጽ ያክል ነው ብቅ ያልኩት። ስማርት ዲጂታል ሰርቪስ እንግዲህ የመጀመሪያው ከትራቭል ስራችን አንዱ የፓስፖርት ቀጠሮ አገልግሎት መስጠት ነው። የፓስፖርት ቀጠሮ አገልግሎት እንግዲህ ሰሞኑን በተለያየ መንገድ ፖርታሉን እያስተካከሉ እንደሆነ ኢሚግሬሽኖች ጋር ደውለን አረጋግጠናል። ከዛ ውጭ ግን መደበኛ የፓስፖርት ቀጠሮ አገልግሎት፣ አስቸኳይ የፓስፖርት ቀጠሮ አገልግሎት ባላችሁበት ናቸው አሊያም ቢሯችን ብትወስዱ እሱ ሰርቪስ እንሰጣለን። ከዛ ውጭ ደግሞ የኢኤልኤምአይኤስ ወይም ደግሞ የኢትዮጵያ ስራ ገበያ ላይ ፎርሞችን እንድንሞላላችሁ ለአሻራ እንድንቀጥርላችሁ እንደዚህ አይነት ሰርቪሶች የምትፈልጉ ከሆነ አሁን ቢሯችን በመምጣት ወይም ባላችሁበት ልናስተናግዳችሁ እንችላለን። ከዛ ውጭ ደግሞ የውጭ ሀገር ክፍያዎችን ለምሳሌ የትምህርት ክፍያ ሊሆን ይችላል፣ ሜዲካል ክፍያ ሊሆን ይችላል፣ ሌሎች ማንኛውንም እቃ ኦርደር አድርጋችሁ ሊሆን ይችላል። የትኛውንም በዶላር የሚከፈሉ ክፍያዎችን እንከፍልላችኋለን ማለት ነው። ለምሳሌ ኩዌት ምርመራ ለማድረግ ሜዲካል ስሊፕ ለማዘዝ ወይም ደግሞ ዋፊት ለሳውዲ አረቢያ ሜዲካል ስሊፕ ለማዘዝ እነዚህን ሰርቪሶች በሙሉ እንሰጣለን ማለት ነው። ከዛ ውጭ ደግሞ ፔድ አድቨርታይዝመንቶችን እንሰጣለን። ፔድ አድቨርታይዝመንት ማለት የተከፈለበት ማስታወቂያ ማለት ነው። እነዛ ማስታወቂያዎች ክፍያ እንከፍላለን፣ በተመሳሳይ ማኔጅም እናደርጋለን። ማስተር ካርድ ለምትፈልጉ ሰዎች ደግሞ በስልካችሁ እንዴት የዶላር አካውንት መክፈት፣ እንዴት ዶላር መግዛት መሸጥ የምትችሉባቸውን እንትኖች ከኢትዮጵያ ጋር አፕሊኬብል የሆኑትን ለማሳየት እሱንም በተመሳሳይ እንሰራለን ማለት ነው። እና ሌሎች የንግድ ፍቃድ ማድረስ ሊሆን ይችላል፣ ማውጣት፣ ለውጥ ማሳወቅ ሊሆን ይችላል፣ አመታዊ ሪፖርት፣ ታክስ ሪፖርት፣ ኢታክስ ሪፖርት፣ እነዚህ ሁሉ የሲታክስ ስራዎችን ጠቅላላ እንሰራለን ማለት ነው ዲጂታል ሰርቪስ። ስለዚህ እነዚህንና ሌሎችንም በእናንተ ሪኩዌስት ሊሆኑ ለምሳሌ የሙያ ፍቃድ ለማውጣት ሊሆን ይችላል፣ ሄልዝ ላይ ኦንላይን ተመልክተው የሚወጡ ነገሮችና ሌሎች አጠቃላይ የኦንላይን ስራዎችን እንሰራለን። ስለዚህ እነዚህን ሰርቪሶች የምትፈልጉ በ09 86 52 83 83 ወይም ደግሞ በ09 13 05 95 18 ወይም ደግሞ በ09 09 38 38 38 ላይ ደውሉልን። በቢሮ ስልኮቻችን ደግሞ 011 667 50 31 ላይ ወይም 033 312 66 84 ላይ ደውሉልን። ቢሮአችን መምጣት ለምትፈልጉ አዲስ አበባ ላምበረት ከማዕድን ሚኒስቴር አለፍ ብሎ ኩል ህንፃ ሁለተኛ ፎቅ፣ ደሴ ደግሞ ፒያሳ ሰይዳስ ህንፃ አምስተኛ ፎቅ ላይ ታገኙናላችሁ።